ብዙ ሰዎች ብልህ ወይም አዋቂ መሆን ማለት ብዙ መረጃዎችን መሸምደድ፣ ብዙ እውነታዎችን ማወቅ ወይም ለሁሉም ነገር ምላሽ መስጠት ይመስላቸዋል። ነገር ግን ይህ ፍጹም ስህተት ነው። እውነተኛው ልዩነት የምታውቀው ነገር ላይ አይደለም፣ ይልቁንም እንዴት እንደምታስብ፣ ችግሮችን እንዴት እንደምትመለከትና ሰዎችን ውጥረት ውስጥ የሚከቱ ክስተቶችን እንዴት በረጋ መንፈስ እንደምታሸንፍ ነው። ጥልቅ አእምሮ እንዲኖርህ ፍጹም የማስታወስ ችሎታ ወይም የትምህርት ቤት ዲግሪና ማስተርስ አያስፈልግም። የሚያስፈልግ ነገር ቢኖር ጠቢባን የሚያስቡበትን መንገድ መቅዳት ብቻ ነው። ዛሬ አብዛኛው ሰው ፈጽሞ የማይደርስባቸውን ነገር ግን ጥበበኞች አእምሯቸውን ለየት ባለ መንገድ የሚጠቀሙባቸውን 5 ቀላል የጭንቅላት ህጎች ያሳያል። እነዚህ ልማዶች መለማመድ ስትጀምር በህይወቱ ላይ የሚመጣውን ለውጥ ወዲያውኑ ታያለህ። ሰዎች ያንተን ምክር መፈለግ ይጀምራሉ። ችግሮች ለአንተ ፍርሃት መሆናቸው ያበቃል። እናም በሁሉም ነገር ላይ ሙሉ ቁጥጥር እንዳለ ይሰማል። ስለዚህ ቀጥታ ወደ መጀመሪያው ህግ እንለፍ። ህግ አንድ፣ ልክ ለመሆን አይዋጉም። አብዛኛው ሰው የሚሳሳትበት አንድ ትልቅ እውነት አለ። አንድ ሰው ሀሳባቸው ሲቃወሙ ወዲያውኑ ወደ ጦርነት ይቀይሩት፣ ይከራከራል፣ ይናደዳል። እናም ያኛው ሰው ሞኝ መሆኑን ለማረጋገጥ ይደክማሉ። ነገር ግን ጥበበኛ ወንዶች የሚያደርጉት ፍጹም የተለየ ነው። እነሱ ከመከራከር ይልቅ ጥያቄዎችን ይጠይቃሉ። ሰውን ለማሳነስ ሳይሆን ከልባቸውን ለመረዳት የሚረዱ ሁለተኛ ጥያቄዎችን ይሰነዝራል። እንዲህ ይላል፣ እንድረዳው አግዘኝ፣ ለምን እንዲያሰብ ወይም ይህንን እንድታምን ያደረገ ምን የገጠመ ነገር አለ? እነሱ ለማሸነፍ ሳይሆን ለመማር ነው የሚሆኑት። እናም የሚገርመው ነገር መከራከር አውቀው መጠየቅ ስትጀምር ያኛው ሰው መከላከያ ገንብን ያፈርሳል። አንተን ማዳመጥ ይጀምራል፣ ልቡን ይከፍታል። እውነተኛ ውይይት የሚፈጠረው ያኔ ነው። ሰዎችን በግድ በአንተ ሀሳብ እንዲስማሙ ማድረግ አትችልም። ነገር ግን በራሳቸው ሀሳብ ላይ እንዲያስቡ ልታግዛቸው ትችላለህ። ያኔ ራሳቸው ሀሳባቸውን ይቀይራሉ። ይህ የመጀመሪያው ህግ ብቻ ነው። ነገር ግን ከፊት የሚጠብቅ ሶስተኛው ህግ እስካሁን ድረስ በከንቱ ስታባክን የነበረውን ትልቅ ጉልበትን የሚመልስልህ የመጨረሻው ድረስ ሚስጥር ነው። እስከዚያው ግን ሁለተኛውን ወሳኝ እይታ ነኝ። ህግ 2፣ ትልቁ ምስል ይመለከታሉ። አብዛኞቹ ሰዎች በትንሽ ችግሮች ውስጥ ተቀርቅረው ይቀራሉ። በአንድ ፈተና ሲወድቁ እኔ ደደብ ነኝ ይላሉ። አንድ ሰው አልፈልግም ሲላቸው ዋጋ እንደሌላቸው ያስባሉ። አንድ መጥፎ ቀን ሲገጥማቸው ሁሉም ነገር የተበላሸ ይመስላቸዋል። ነገር ግን ጥበበኞች እንደ ካሜራ ወደ ኋላ ራቅ ብለው ትልቁ ምስል ዙመውት ያያሉ። እነሱ የሚያዩት ያንን የወደቁበትን አንድ ፈተና ሳይሆን አጠቃላይ አካሄዳቸውን ነው። ምናልባት የጤና ስልቴን መቀየር ይኖርብኝ ይሆን ወይስ በቂ ረፍት አልነበረኝምን ብለው ይጠይቃሉ። ውድቀትን ወይም አለመቀበልን የማንነታቸው ማረጋገጫ አድርገው ያወስዱትም። እንደ መረጃ ነው የሚጠቀሙበት። ከዚህ ምን እማራለሁ፣ ቀጣይስ ምን መሞከር አለብኝ ብለው ያስባሉ። ወደ ኋላ ራቅ ብለህ ስታይ ህይወትና ችግሮቿ እንቆቅልሽ ይሆናሉ። እንቆቅልሽ ደግሞ ሁልጊዜም መፍትሄ አለው። እነሱ አይደናቅጡም፣ ያቅዳሉ እንጂ። እስኪ እዚህ ጋር ላቁምና አንድ እውነተኛ ጥያቄ ልጠይቅህ። አንተስ በህይወትህ ትንሽ ችግር ሲገጥም የምትደናግጥ አይነት ሰው ነህ ወይስ ቆም ብለህ ትልቁ ምስል የምታይ? አሁን እውነተኛ ማንነትን ኮሜንት ላይ ጻፍልኝ። እያንዳንዱን ኮሜንት አነባለሁ። ህግ 3፣ መለወጥ በሚችሉት ነገር ላይ ብቻ ያተኩራል። ይህኛው ህግ እጅግ ግዙፍ ነው። አብዛኛው ሰው ሊቆጣጠሩ በማይችለው ነገር ላይ ጉልበቱን ያባክናል። ጓደኞቻቸው ስለነሱ ምን እንደሚያስቡ፣ ነገ ዝናብ እንደሚዘንብ፣ አለቃቸው በጥሩ ስሜት ላይ መሆን አለመሆኑን ወይም በሚቀጥለው ሳምንት ምን መጥፎ ነገር ሊፈጠር እንደሚችል በማሰብ ይጨነቃል። ይህ ሁሉ ጭንቀት ግን አእምሮን ከማድከም ውጪ ምንም አይሰራም። ጥበበኞች አንድ ቀላል ህግ አላቸው። መቆጣጠር የማልችለው ነገር ከሆነ አላስብበትም። በምትኩ መለወጥ በሚችሉት ላይ ያተኩራሉ። ነገ ዝናብ መዝነቡን መቆጣጠር አይችሉም። ዣንጥላ መያዝ ግን በእጃቸው ነው። የሰዎችን አስተሳሰብ መለወጥ አይችሉም። ነገር ግን እነሱ ታማኝና ደግ መሆን ይችላሉ። ስራውን ማግኘት አለማግኘታቸውን አይወስኑም። በቃለ መጠይቁ ላይ ግን የቻሉትን ማድረግ ይችላሉ። ይህ አሰራር ብዙ ጉልበት ይቆጥብላቸዋል። ያን የተረፈ ጉልበት ደግሞ ትክክለኛ ችግሮችን ለመፍታት ይጠቀሙበታል። በዙሪያ ያሉ ሰዎች ሁሉ ዝምታን እንደ ድክመት ሲቆጥሩ፣ አንተ ግን ዝምታን እንደ ትልቅ የጦር መሳሪያ የምትጠቀምበትን አራተኛውን ህግ ስትሰማ ለካስ እስካሁን መሸነፌ ለዚህ ኖሯል ማለት አይቀርም። ህግ 4፣ ዝምታን እንደ መሳሪያ ይጠቀማሉ። አብዛኞቹ ሰዎች የጸጥታ ሰከንዶችን ይፈራሉ።
በንግግር መሃል ትንሽ ዝምታ ከተፈጠረ ያንን ቦታ ለመምራት ይሯሯጣሉ። ወደ አፋቸው የመጣውን የመጀመሪያውን ነገር ይናገራል። ዝም ላለ ማለት ብቻ ያወራሉ። ጠቢባን ግን በዝምታ ውስጥ በጣም ምቾት ይሰማቸዋል። ከመናገራቸው በፊት ያስባሉ። ከመናገር ይልቅ ያዳምጣሉ። ሰዎችን ሀሳባቸውን እስኪጨርሱ ድረስ እድል ይሰጣሉ። የሚገርመው ነገር ዝምታ የሰዎችን ትኩረት ይስባል። ከመመለስ በፊት ሰከንዶችን ስታቆም ሰዎች የምትሰጠው ምላሽ ከባድና ዋጋ ያለው እንደሆነ ያስባሉ። ሳታቋር ስታዳምጥ ሰዎች መከበራቸውን ይረዳሉ። የተረጋጉ ሰዎች ሁልጊዜ ከሚጮት በላይ ብልህ ይመስላል። ይህ የሆነው ብዙ ስለሚያውቁ ሳይሆን ቃላቶቻቸውን በጥንቃቄ ስለሚመርጡ ነው። በሚቀጥለው ጊዜ አንድ ሰው ጥያቄ ሲጠይቅ ከመመለስ በፊት እስከ 3 ቁጥር ምላሽ ምን ያህል ጥልቅ እንደሚሆን ይደነቃል። ሕግ 5 ከመቅበጥበጥ ይልቅ ቆም ብለው ያስባሉ። ይህ ከሁሉም በላይ ዋናው ሕግ ሊሆን ይችላል። አብዛኛው ሰው ለሚገጥመው ነገር ሁሉ ወዲያውኑ ምላሽ ይሰጣል። በትራፊክ መሃል አንድ ሰው መንገድ ቢቀማው ወዲያው ይናደዳል። አንድ ሰው መጥፎ ቃል ሲናገረው ወዲያው ይመልሳል። ነገር ግን ጥበበኞች ቆም ይላሉ። አንድ የሚያበሳጭ ነገር ሲገጥማቸው በጥልቀት ይተነፍሳሉ። ይህ ነገር የሚያናድድ ዋጋ አለውን? ለዚህ የሚሆን ምርጡ ምላሽ ምንድን ነው ብለው ራሳቸውን ይጠይቃሉ። አንድ ሰው መጥፎ ጠባይ ሲያሳያቸው መልሰው አይተኩሱበት። ይህ ሰው ዛሬ መጥፎ ቀን አሳልፈው ሊሆን ይችላል። ታዲያ እኔ እንዴት በበሰለ መንገድ ልመልስለት ብለው ያስባሉ። ይህ መሸነፍ አይደለም፣ ይህ እውነተኛ ብልህነት ነው። ሁሉም ሰው በስሜት በሚናወጥበት ጊዜ እርጋታውን የሚጠብቅ ሰው እርሱ እውነተኛ ኃይል ያለው ወንድ ነው። ይህ ሁሉ ምን ማለት እንደሆነ ታውቃለህ? በዙሪያ ካሉ ሰዎች ሁሉ ጨዋታ መሆን አይጠበቅብን። ሁሉንም ነገር ማወቅ ወይም ፍጹም የትምህርት ውጤት ሊኖር አይገባም። አንተ ብቻ ከሰዎች ለየት ባለ መንገድ ማሰብ መጀመር አለብን። ከመከራከር ይልቅ ጠይቅ። ከመደንገጥ ይልቅ የችግሩን መነሻ ፈልግ። ልትቀይረው በምትችለው ነገር ላይ ብቻ አተኩር። የቀረውን ግን ተው። በዝምታ ውስጥ እረፍ። ከመናገር በፊት ቆም በል። ይህንን ለማድረግ ከመወለድ ጀምሮ ልጅ መሆን አይጠበቅብን። ትኩረት መስጠትና ከመተግበር በፊት ማሰብ ብቻ ነው የሚጠይቀው። እውነተኛ ብልህነት ይህ ነው። አሁን እንድታደርግ የምፈልገው ነገር አለ። እነዚህ 5 ልማዶች መካከል ሁሉንም በአንድ ጊዜ ለመቀየር አትሞክር። በአንድ ጊዜ ሁሉንም ለመቀየር መሞከር የውድቀት መጀመሪያ ነው። አሁኑኑ ከእነዚህ 5 ሕጎች ውስጥ የትኛውን መለማመድ እንደምትጀምር መርጠህ ኮሜንት ላይ አስቀምጥልኝ። በየሳምንቱ ወንድነትንና አስተሳሰብን የሚገነቡ እንደዚህ ያሉ ጠንካራ ቪዲዮዎች እንዳያመልጡ ቻናሉን ሰብስክራይብ አድርግ። ቪዲዮን ላይክ በማድረግ ሌሎችን ይደርስ እርዳ። በወንድነት ልክ ጽና። በሚቀጥለው ቪዲዮ እስክንገናኝ ሰላም።